ቲክቶከሮቹ ተለያዩ። ከባድ የሀገር አጀንዳ ሆኗል። ለምንድነው የተለያዩት? የተለያዩ አንድምታዎች አሉ። በዚህ በኩል የወንድሙን እግር ስለሰበረች ነው። በዚህ በኩል ወደ ድሮ አቋሙ ሊመለስ ስለፈለገ ነው። አዶናይ ሴጋ ይመታል። አሻቅቡ በዛ በኩል ደግሞ ድራማ ነው። ይህ ጉዳይ ብዙዎቻችንን አስጨንቆናል። እስኪ ውስጥ አዋቂዎች ምን ይላሉ ስለዚህ ጉዳይ? በዚህ ቪዲዮ አብረን ነው። ከሱ በፊት ግን እስቲ ይሄ ሳተላይት ምን እንደሚል ሰምተን እንመለስ። እግረኛ ግን አልወድም ብለሻል። እኔ መኪና የለኝም። አዲስ አበባ ውስጥ በእግርሽ መተሽ አገኘ የሚል ሰው ይወዳል ብዬ አላምነው። ለምሳሌ ሰፈሪያውን ይሄ በጊዜ ያገባን እንጂ ሰፈር ቃሊቲ ይባል መገናኛ ነይ ራት ልጋብዝሽ አለኝ። ሰልፉን አይተኸዋል? እኔ ሁሌ ስለምመላለስ ልንገርህ፣ ረዥም ነው ሰልፉ። እውነት በእግሬ ልሂድ ብለህ ዝም ብለህ ስትሄድ ዞር ስትል ሰልፉ አለው። ይሄን ያለው ሰልፉ ከቤቱ ምናምን ሰው እየተሰለፈ ያለው ከቤቱ ነው የሚሰለፈው በለው። እውነት ከዛ ኢማጂን ደረሰኝ አሁን ይሄ ሰውዬ 12 ሰዓት ነው የቀጠረ ይባል 7 ሰዓት ላይ መሰለፍ መጀመር አለበት። ሲጀመር ግን ከኢትዮጵያ ፖፑሌሽን እኮ መኪና ያለው ስትይ በአንዴ ስንት ፐርሰንት አረግሻቸው? አዎ የሚይዝ አው አረኩት። እኔ አልችልም። ላይክ 10% አልገባ 10% ይኖራል መኪና ለምን አለው ብንል 10% ሰው ከ10% ደግሞ አንቺን ለማግባት የእድሜ ክልል አለ። እኔ አልፈልግም። እኔ እኮ እንደዛ የሚል ሴት አለ። እኔ ግን እንደዛ አይደለም። እኔ ስለኔ መኪና የሌለው ሰው ማይዝ ሰው ኦኬ ሶ የመስራ ቤትም ቢሆን የምንም የብድርም ይሁን የታክሲ ሹፌርም ይሁን ባጃጅ ባለባጃጅ አሁን ነገሩ ባጃጅ ብዙ መንገድ ተከልክሏል። አሁን ባለባጃጅ ትጫዋለሁ ስለዚህ ብቻ እንግዲህ ደግሞ እንትን መንገድ ያመኛል። አዎ ይናል ስለምና ሶ በእግሬ አንከራተኝ እንጂ ሪኮታይ ከቀባር ነው። ቤተሰብ እንደ ሀሳብ ግን ለምን ትወጫለሽ? እንደው ዴቱን ከቤት ሆነሽ ብታሳልፊው ማለት ይሰማሻል ብዬ አስባለሁ። ማለት ከቤት መውጣት እኮ አይጠበቅብሽም። አሁን ችግሩ እሱ በምን ይሰማል ነው። ይህ ቪዲዮ ራሱ ገና ከመለቀው በፊት ቀረጻ ላይ አሁን እየሰማሽ ነው። ይቅርታ። እኔ ግን ፖድካስት ወስዱ ሳላደንቅ አላልፍም። ለምን ነው ከ4 ዓመት ህፃን ልጅ ጋር እኮ ውይይት ነው ይመስለው። እንዴት ነው ከ2 ደቂቃ የዘለለ 2 ሰዓት ሙሉ ቁጭ ብሎ ማውራት የተቻለው ነው? ጀግና ነው። እንደ ፈላ ህፃን ልጅ እኔ ቸኮሌት ይመቸኛል፣ ብስኩት ወዳለው፣ እቃቃ እጫወታለሁ፣ ዥዋዥዌ፣ ሩጫ፣ ዝላይ። ወይ እሱ ይቅርብኝ። ሽንኩርቱ ተዋሸው አይደለ? መኪና ከሌለ ወይ በሱ ይጨንቀኛል፣ ወይ በዛ መንገድ ይቅር። ምንድነው ተጠብቶ አልተጨረሰም ነው እናት። ቆይ ሌላ ደግሞ ትደግመናለች። ወንድ ቆንጆ ካልሆነ መቼም አልነካው። ሰው ሳይክብራ ብትሳቀቅ ብታፍርበት ስምራ ለአንተ ሳይሆን ለዛ ሰው ፌር አይደለም። ያን ሰው በሙሉ ልቡ እውዬ እኔ ጌታ እያለ የሚወደው ሰው እያለ አንተ በቃ ሺውን ብትደውለት ይሄ ፌር አይደለም። ሶ እኔ አይደሪኔት በቃ ሺውን አትራክቲቭ ሆነ አለበት። ጫማ ነው እንዴ በቃ ሺ አለ ባይዘው እንደዚህ ብሎ የሚያገቡ ብዙ ሰዎች አሉ። ባይዘው ግን የወንድ ልጅ ፊቱ ከዝንጀሮ መለስ ካለ እኔ አሁን በዛ አላምንም። እኔ በዛ አላምንም። እኔ አይቼው ወይኔ ሲያምር ምለው ሰው ሆነ ላንቺ አትሊስት ቆንጆ መሆን አለበት። ለሌላው ዓለም እንኳን ባይሆን ላንቺ መሆን አለበት። ይለያያል። የሰው ፕሪፈረንስ ይለያያል። የኔ አንቺ መብረጥ ያለብሽ ጥሩ ድምጽ ያለው ነው። ከድምጽና ከድምጽ ጋር የሚገናኝ ነገር ብቻ እና እንደዚህ ፊዚካሊ አትራክቲቭ መሆን አለበት እንዴ? ለምን እየደበረ ምናምን እንጃ ይከብዳል። ለምን ሲቀጥል ደግሞ አብልጦ ክሲዮን ነገር ብትል ካልሳበክ ሳይተክ ወይኔ ምናምን እጭ ምናምን አለ። ወይዘው ቤተሰብ ለራሱ በቃ ደስተኛ እስኮሽ ምናምን ካላ አስቧል። አንቺ ደስተኛ ጎንሽ እንጂ ነው አሪ ስለ አስለጋጅ ራፒ እኔ አልፈልግም። እኔ ፐርሰናሊ አይቼ አትራክቲቭ የሆንኩት ሰው መሆን አለበት። ጓደኞቼ እንደዛ ነው ብላስብ እርግጠኛ ነኝ። በከረሜላ ነው ያሰራት ፖድካስት። እኔ ብስኩት፣ ከረሜላ፣ ቸኮሌት፣ እኔ ቆንጆ፣ በዚህ ገባ በዚህ ወጣ።
ይሄ ቪዲዮ ለከተማ ሴቶች ነው። አብረሹ ጭቃ ጠፍጥፈሽ፣ አብረሹ ደብተር ገልጠሽ፣ አብረሹ ተመርቀሽ አንቺ ያላመጣሽውን ገንዘብ አንቺ ያላመጣሽውን መኪና ኬት አምጣ ነው ቆይ የምትይው? ኬት ያውርድልሽ ይሄ ልጅ? እንግዲህ ልብ እንዳይሰማችሁ እኔ እውነታውን ልናገር ብዬ እንጂ የወንድ አስኪሰር አይደለሁም መቼም አልሆንም። ደግሞ ይሄ እኮ የወንድ አስኪሰርነት መሆን አይደለም፣ እውነቷን እኮ ነው ያወራችው አይደል እንዴ? ማይማውዝ ቁርጥ ይበል። እንደው አንዳንድ ሴቶች እንደ አንዳንድ የአርሰናል ደጋፊዎች አለ አይደል ትንሽ ግራ ያጋባል። ስማ የማን ደጋፊ ነህ? አርሰናል ደጋፊ ነኝ። አሰልጣኙ ማን ነው ስሙ? ናየው አርሰናል ደጋፊ አሰልጣኙ አይደለም። አሰልጣኙ ማን ነው? ና ወደዚህ ቆይ። ሳር ከረገጥክ እንትን ነው የአርሰናል ደጋፊ አይደለ? አሰልጣኙ ማን ነው ስሙ? ንገረኝ። አርቴታ ነው እኮ። ያም ሆነ ይህ ስለ መኪና እያወራን የሰሞኑ ፀሐይ ግን ምንድን ነው ቤተሰብ? ፀሐይ እቺ ናት። ምድር ወይም እርዝ ምንላት ደግሞ እዚች ጋር ነች። ኢትዮጵያ እዚህ ጋር ነው ያለችው። ተተቀርባል። ኧረ ቢስሚላህ ሰሞኑ ሙቀት። ኧረ ብስ እንዴ ራቁታችን ነው እንዴ? ራቁታችን በዚህ ፀሐይ ደግሞ ይሄ ፀሐናት ማህላናት የሆነ ጤኖ የሚያደርግልህ። ኧረ ቢስሚላህ እና ደግሞ እባካችሁ በዚህ ሙቀት ሌላ ራስ ምታታቱ ነው። በተለይ ታክሲ ላይ ያላችሁ ሰዎች እባካችሁ። ስለ አርሰናል እንዲሁ ካነሳን አይቀር የአርሰናል ደጋፊዎች ሰብሰብ ብለን ለዚህ ወንድማችን ስልኩን በልተውት ነው ብንገዛለት ባይ ነኝ። እንደኔ አይዞን ብራዘር እንግዲህ አርሰናልነት መልካምነት ነውና ብንገዛለት ምን ትላላችሁ? እስቲ ከስር ኮመንት ላይ ስለ ስርቆት ስናወራ ታክሲ ስልክ መንትፈ ስትያዝ በጣም ልክ የሆነ ነገር ነው። እውነትም የትኛው ነው ትክክለኛው ሌባ የሚለው መጠየቅ አለበት። በዚህ ሰዓት እንግዲህ ብዙዎቻችን ኢነርጂያችንን፣ አቴንሽናችንን ብዙ መስራት የምንችለውን ይሄ የወጣትነት እድሜያችንን እየሰረቀን ያለው ማይንድለስ የሆነ ስልካችን ላይ መጣድ ነውና ወገን ነቃ እያልን እላሉ። ስለ ነቃ ደንገጥ እያወራን ቤተሰብ በጓደኛ እውቀት ምን ያህል ነው የምትተማመነው? ምንም ያህል። ስለ ውቅያኖስ የሚያጠና ሳይንስ ምን ይባላል? ስታዲ ኦፍ ውቅያኖስ። ራሱ ነው ጌታን ራሱ ነው። በተከታታይ 2 ኮርስ ኤፍ የሰጠ መምህር ሞቶ ጀለሳ አንተ ፊት ነፍሱን ይማረው ሲል ሞተ ነፍሱን ይማረውና የሱ ስራ ነው። ለምንድን ነው ነፍሱን ይማረው? ምን አገባህ አንተ እንዴ? ወደ እውነት ሄደስ ምን አገባህ? እውነት ውሸት በምን ታውቃለህ? ነፍስ ይማርም ማለት አትችልም፣ ነፍስ አይማርም አትችልም። ማንም ሰው ከሞተ በኋላ አይቻልም። እንደፈለገ ያድርገው። ማን ፈጣሪ እንዴ? ምን አገባን እንዴ? ከፈለገ አይማረው፣ ካልፈለገ አይማረው። እኛ ምን አገባን? የእኛን አናውቅም እንኳን ሰው። ብዙ ሰርጎች ላይ ስናይ ረጋ ለዘብ ያለ አካሄድ ነው። ጨፈራዋም ዝግጅቷ ምናምን ነገር ይሄ ብዙ እንግዲህ የደስታ ቀን አያስመስሉትም። ከዚህ ሰርግ ብዙዎች ይማራሉ ብዬ አስባለሁ። ወልዶ መንፈስ ቅዱስ እንደዚህ ኢነርጂውን የሚያመጣ ሰው ግድ ነው። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ? ከቁጥር በላይ ነው፣ እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ጌታ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች
ቴሌብር ማለት ነው። ኮኔክሽን እስከሚመጣ ድረስ መስራት አንችልም ወይ? ኮኔክሽን ሲመጣ ነው የምሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንደ በዚህ ሀገር አሉ። ይሄው ልንገራ አንተ ገጣባቱ ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው። ማን ነው ይላችሁ ማይታወቅ 100 ቢሊዮን ነጥብ 56 የሚያስገባ ሰው የኔ ኮመንት ላይ ሁላችንም ከበረከቱ ተቋዳሽ ያርገን። እንደው ስለ በረከት መቋደስ እያወራን እዚህ ጋር ወንድማችን እንግዲህ በእነዚህ ጫማዎች ተባርኮ ከጨረሰ በኋላ ለሌላ ሰው ልባርክ እያለ ነውና ሰላም ቤተሰቦች ዩዝድ ጫማ ያስፈልገኛል የምትሉ በተለይ ጦር ኃይሎች አካባቢ ነው ያለውት እየደወላችሁ መውሰድ ትችላላችሁ። ስልኩን ባይው ላይ አስቀምጥላችኋለሁ። ይሄ ጫማ ይጠቅመኛል የምትሉ ይሄን በረከት እስኪ ሊቀበሉ ይፈልጉ ኮመንት ላይ ሰዎችን እስኪ እኔ እውነቱን ንገረን። ተዋግተባቸው ነው አይደል? የጫማ ላዳ መሀልኛው ደግሞ ፒዛ ማውጫ ነው የሚመስለው። ቲክቶክ እንዳይዘጋብሽ የአንድ ሰው ሸክም የሌላ ሰው ጌጡ ነውና እንደዚህ ባንል በረከቱን ብንቋደስ በሚለው ግን እነዚህ ከበረከትም አለፉ። ይቅርታ ጥለሻል ልቤን ይሳም ፍቅረኛዋ ፊት ነው ወንድሟ ፊት። ይቅርታ ጥለሻል ልቤን ይቅርታ ከዛ ድረስ አይችሽ ነው የመጣሁት። በጣም ታምሪያለሽ። ከዛ ድረስ ነው ያየሁሽ። የሆነ ቲክቶክ ላይ አቅሻለሁ መሰለኝ ደግሞ ሰራልሽ ምን እስቲ ያ I want to be your follower ምናምን ለዛ ነው። የገባ ወንድም ሲሆን እንደዚህ ነው እንግዲህ ሌላ ወንድሙ እንዲያበስል ለቀቅ ያደርጋል፣ መድረኩን ይከፍትለት። እሺ ብራዘር ከዛ የሆነ ላይክ ተመችታኝ ነው የመጣው። እሺ ምን ተረዳዋል ወንድ ልጅ ኦኬ አይ ዳታ ስለሌለኝ ፒክቸር ራሱ ነው ግን ፎቶ ታደርገኛለህ። ችግር የለውም ማረግሻለሁ። በቃ ስልክሽንም በዛው ውስጥኛ ከሰጠሽኝ አይቀር ስልክሽን ውስጥ ያ አንዳንዴ እንደውልሽም ችግር አለ። sometimes you're so beautiful ለዛ ነው። ስምሽን ግን አልነገርሽኝ። ኦኬ ቤቢ ያ በሀገራችን ባህል ደግሞ ማለት ነው ሴት ልጅ ቻው ስትባል ልጇ ይሰማል እና ይቀርታል ይሰማል። እሺ ይመቻችሁ። እሺ አባት ማይክል ጃክሰን እንደዚህ ሞኖዋኩን ስሙዝ ላይ አልሄደው ያበደ ነበረ ብራዘር። ቬነስንም ደብሊው ቬነስ እያልናት እስኪ ደብሊው ቬነስ They ask you how you are, you just have to say that you're fine when you're not really fine, but you just can't get into it because they would never understand. ደብሊው ቬነስ እያልናት እኔ ብዙ ጊዜ እንደገረጣው ነው ወንበር ስቤ ደቅ ብዬ ነው እንደው ተፍ ለማለት መሞክረውና ሜቢ ቆሜ ነው ማለት ያለብኝ። አሪፍ ነው ብራዘር ቀጥልበት። የኦሮሞ ቺክ ጠብሰ የሆነ ሚስታለኝ ምናምን ልትል ባልሆነ እነዚህ የኦሮሞ ሴቶች እናታቸው ሺህ ዓመት ትኖርላችሁና ምድረ ቆንጆ ለአንድ ቦታ ተሰብስቦ ሰውን ያሰቃያሉ። የሆኑ በቃ እናት ነገር ናቸው። ከእናት ቤት ወጥተህ እናት ቤት መግባት በለው። በስመ አብ የጭካኔያቸው ጭካኔ ማነው። ስታገባቸው 4-5 አይነት ምግብ ነው በቀን እየሰሩ የሚያበሉ፣ እሱንም በቅቤ ያበደ ምግብ። ከነሱ ደግሞ ተሳስተ ልጅ አትውለድ። ከነሱ ተሳስተ ልጅ ከወለድክ እንኳን ልጅ ባህሪው ሊበላሽ ይቀርና ያንተም የተበላሸ ባህሪ ካለ ያስተካክሉታል። ያን ያክል ነው ክፋታቸው። ምድረ ቆንጆላት አከና ቤተን ያኒ ባቢዳ ማማ ሲታደ ሰንስታናና ያኒ ፈያዳ ከሰኔና ቀለበት ቁጭ ብዬ አይደለም ቆሜ ነው አይደለሽ። አኒ ባቢዳ አቲ what's your name? አየዳ አኒ አቲ ሲልካና ኮላና አያዳ ቤተሰብ አበሰልኩ ወይስ አላበሰልኩም? ኮመንት ላይ የግል ተማሪዎችና የመንግስት ተማሪዎች technically we are four-dimensional, but we preserve three dimensions. Spatial and four-dimension could be anything. እቺ ማናት? ከሌለች ስለሱ ክፍል ልጁን አስጨነቅኩ እኮ በቃ ፍታ ድንግልናዬን ልሰጥሽ እፈልጋለሁ ሶ የምትሉ ወንዶች ካላችሁ በፍቃደኝነት ማለት ነው
በፍቃደኝነት እንድሰጡኝ እፈልጋለሁ። በቃ በፍቃደኝነት ስለምፈልገው ነው በጣም ፈልገዋለሁ። ስለዚህ ድንግልናዬን እሰጥሻለሁ ሰው የምትሉ ወንዶች ካላችሁ ንገሩ ወይ በሉ። እኔ ይቅርታ አድርጊልኝና ለሚስቴ ብቻ ነው ለሚስቴ ለመስጠት እስካሁን ያስኩትን ለአንቺ ስለፈለግሽው ብዬ የምሰጥበት ምንም ምክንያት የለኝም። ክብረ ንጽህናዬን እንዳያስኳት ለባልተቤቴ እንኪ ብዬ ሰርጋችን ማታ ማስረከብ ይሆናል። ከዛ በተረፈ ግን እንደዚህ አይነት ቀልድ ደስ አይልም። ጎበጠው ሰላም ነው ትናት ያብ ሰላም ነው ሰላም ምኑ በዚህ ማታ ናቲ ጋር ላይ አይደለም የመጣው ናቲ ጋር ላይ እናንተ ቤት አታድርም እንዴ? ስፈልግ ከቤት አባረሩኝ። ምን አለፍታ ጫስቅም ምናምን ፋዘር ያየኝ ጫስቅም ታዲያው መተልጂኑ ልታበላሽ ነው ልጅ ልታበላሽ ነው። ኧረ እሱ ነው ስለመደ አንተ ልጅ እንደዚህ አይነት ነገር አያውቅም። አንተ ልጅ ነው ያስለመደ ጠይቁት ከፈለገ አንተ እንደዚህ አይነት ነገር አያውቅም። እሱ እንደዚህ አይነት ነገር አያውቅም። አንተ ውጣ ሂድ ሂድ አውጣልኝ። ኧረ ለዛሬ ብቻ አሳድሩኝ ናት ያባ ለዛሬ የልጅት ጓደኛ አይደል? አዎ ለዛ ግባሽ ና ግባው ና ግባ። እሺ እና አንድ ክላስ እስቲ ጭስ አድርጉልኝ። ለምን እቺ ቀን ቀራችና እዲ እዚህ ልክም አንተ ምን አይነት ባለጌ ነው? ስዳንት ቆሻሻ ምንድነው? ውጣልኛው ከቤት አንተ ምን አይነት ባለጌ ልጅ ነው? ለእርሶም ራፍሳ ሰጣ አንተ ለይዳንተ ምን አይነት ይውጣው ባለጌ ቆሻሻ ከኔ ያመጣ። እንግዲህ ወደ ሰሞኑ ሀገራዊ መነጋገሪያ ጉዳይ ስንመጣ የምንወዳት የምናስብላት የምንጨነቅላት ቲክቶከር ጃኒ እንግዲህ ይህን ከሳምንት በፊት ተናግራ ነበረ እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው እኔ ለምደግፉ ይሄው መድኃኔዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ የሚገርም ሰርፕራይዝ። እንግዲህ ይህም ባለች በሳምንቱ ነው ከፍቅረኛዋ ጋር ከአዶናይ ተጣላው ያለችውና ጨነቀን፣ ልባችን ተጠበበ፣ ተወጠረ። 2018 ያስጨነቁን ነገሮች አልበቃ ብሎ ይሄ ሲደራረብብን ዱብዳ ሆነ። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየናሉ። ለምን? ይህ ፕሮግራም እንዳይጨናገፍ ያሰቡት ፕሮግራም እንዳይጨናገፍ ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው ማለት የሰዎቹ ንግግር ቲክቶክ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። የኔ ኮጣ ልቤ ተንጠልጥላ ነበረ ማለት እንደዚህ አይሉም እንዴ ታዲያ? እነዚህ ልጆች የዘመኑ ልጆች ቀልደኛ ናቸው። አልተለያዩ እንኳን ደስ አላችሁ የጃ ቤተሰቦች። በብንጣት አለቅሱ ቀለበት ሊያረጉ ቀለበት ሊያረጉ አውቀው ከዛ ሰርፕራይዝ አያምሩም። በሀበሻ ሰርፕራይዝ ይኸው ሀበሻ ቆቃይ ሲሆን ነገር ስትነግሩ እየየ ኮሮሚ እየየ ባልጀ ሰማችሁ? የጃ ቤተሰቦች እንዳታለቅሱ ቀለበት ሊያረጉ ነው። ቀለበት ማለት ቀለበት ያው እንደዚህ ተንበርክከው ምናምን እንደሚያዘጋጁት እንደዚህ ምናምን አላወቀባ እንደዛ ሊያረጉ ነው። ሪንግ ሊያረግላችሁ ነው። አውቀው እናንተን ሊያስወጓችሁ ሊያስለቅሷችሁ ሊያስብላችሁ እንዳታለቅሱ አውቀው ነው። አልተለያዩ ቢለያዩ ራሱ እኛ እንለቃቸው እኛ እንለቃቸው። ሲጠባበሱ እንዴት ተጠባበሱ ብለናቸው ሲለያዩ ደግሞ እንዴት ተለያዩ ብለን እንጠይቃለን። ስለዚህ አልተለያዩ። እስኪ አስቡት ጋይ ሲለያዩ ኩሽኩሽ። ትናንት ኤርፖርት አብሮ የነበሩ ልጆች ዛሬ ቅድም አብሮ የነበሩ ልጆች አሁን ተለያይተናል በቃ ሚዲያውን ቲሽን እንስበቅ ያለ
የለ የዱባይን አጀንዳ ልታስረሱ። አሁን ሁላችንም የተረጋጋን ይመስለኛል። እውነት ከሆነ የአብርሃም የሳራ እያለን ቀውጢ እናደርገዋለን። ሽንኩርት ቤተሰብ ሰርጉ ላይ ብንጠራ ፒስ እንደቀደሙ ሰውዬ ሁሉንም እየዞርን እንግዲህ የዛሬው ቪዲዮአችን ይመስል ነበረ። ቤተሰብ በቀጣይ ቪዲዮ አገኛችኋለሁ። አበሻ